ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች የሰዓቱን አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው አብራችሁ ይቆዩ። ውድ የሐሴት ስፖርት ተከታታዮች የሳምንታት ዕድሜ ብቻ የቀረው የእንግሊዝ ፕሪሚየር ሊግ የ29ኛ ሳምንት የመጨረሻ ጨዋታ በትናንትናው ዕለት የተደረገ ሲሆን ቶተንሃም ሆትስፐር ተከታታይ ሽንፈቱን አስተናግዷል። እንዲሁም በእንግሊዝ ፕሪሚየር ሊግ መሪው አርሰናል ላለፉት 20 ዓመታት ይህንን ክብር ማሳካት አልቻለም። በዘንድሮው ዓመትስ ምን ሊፈጠር ይችላል የሚለውን ለእናንተ ለተከታታዮቻችን እንዳስሳለን። እነዚህንና ሌሎች አጫጭር ስፖርታዊ መረጃዎችን የማስደምጣቸው ይሆናል። መልካም ሙሉ ለእናንተ። የኤምሬት ኤፍኤ ካፕ አምስተኛ ዙር ድልድል ይፋ ሲሆን ፉልሃም ከሳውዝሃምፕተን፣ ፖርት ቫሊ ከሰንደርላንድ፣ ኒውካስትል ከማንቸስተር ሲቲ፣ ሊድስ ዩናይትድ ከኖሪች ሲቲ፣ ማንስፊልድ ከአርሰናል፣ ወልቭስ ከሊቨርፑል፣ ራክሳም ከቼልሲ እንዲሁም ዌስትሃም ከብሬንትፎርድ ጋር ተደርድረዋል። በዚሁ መሰረት ዛሬ ወልቭስ ከሊቨርፑል በሚያደርጉት ጨዋታ ሲጀመር ቅዳሜና እሁድ ቀጥለው ይውላሉ። ማራኪ ጨዋታ ወይስ ዋንጫ? ለትችት ያልተመቸው አርሰናል። ፈረንሳዊ አሰልጣኝ አርሰን ቬንገር በውድድር ዓመቱ አንድም ጨዋታ ሳይሸነፉ የፕሪሚየር ሊጉን ዋንጫ ካነሱ በኋላ መድፈኞቹ ዳግም እዚህ ክብር አልታደሉም። ባለፉት 20 ዓመታት ወደ ዋንጫ የቀረቡባቸው አጋጣሚዎች ቢኖሩም ለደጋፊዎቹ ማራኪ ጨዋታን እንጂ የሚፈልጉትን ዋንጫ አልሰጧቸውም። ከዚሁ ጋር በተገናኘ የሰሜን ለንደኑ ክለብ ዋንጫ ሲያይ ያፍራል፣ ይሽኮረመማል፣ ደግሞ ትርጉም ያላቸው ጨዋታዎች ላይ ይሸበራል የሚሉ ትችቶችን ሲያስተናግድ ዓመታት አልፈዋል። መድፈኞቹ በተለይ ባለፉት 3 ተከታታይ ዓመታት ሁለተኛ ደረጃ ይዘው ማጠናቀቃቸውን ተከትሎ እነሱ ለሚዜነት እንጂ ለመሞሸር ያልታደሉ የሚለውን ስም እንዲይዙም አድርጓቸዋል። እንዲህ አይነት ስም የተሰጠው አርሰናል እነዚያን ከዋንጫ የራቀባቸውን ዓመታት እና ብዙ የተባለባቸውን ጊዜያት በስኬት ለማጠናቀቅ የቀሩት 8 ጨዋታዎች ብቻ ናቸው። ጥያቄው እነዚህ የቀሩትን መርሃ ግብሮች እንዴት ባለ የስነ ልቦና ከፍታ ሊያጠናቅቃቸው ይችላል የሚለው ነው። በ29ኛ ሳምንት የሊጉ መርሃ ግብር ምሽት ከሜዳ ውጪ ብራይተንን 1-0 በማሸነፍ ይበልጥ ወደሚተማመንበት ዋንጫ ተጠግቷል። በተለይ የማንቸስተር ሲቲ ከኖቲንግሃም ፎረስት ነጥብ መጋራት የመድፈኞቹን ጉዞ አመቻችቶታል። በአሰልጣኝ ሚኬል አርቴታ የሚመራው ቡድን በዚህ ዓመት ለአራቱም ዋንጫዎች እኩል እየገሰገሰ ይገኛል። በአውሮፓ ቻምፒየንስ ሊግ 8ቱንም የዙር ጨዋታዎች ያሸነፈ ብቸኛው ክለብ ሆኖ በጥሎ ማለፉ ከሊቨርኩሰን ጋር ተደልድሏል። በካራባኦ ዋንጫ ለፍጻሜ ደርሷል። በኤፍኤ ዋንጫ 5ኛ ዙር ላይ ይገኛል። በፕሪሚየር ሊጉ ከተከታዩ ማንቸስተር ሲቲ በ7 ነጥብ ከፍ ብሎ እየመራ ይገኛል። አርሰናል የቱንም ያክል እንደዚህ አይነት አስፈሪ ጉዞ እያደረገም ከትችት ግን አላመለጠም። አንዳንዶች የአርቴታ ቡድን አሰልቺና ከመጠን በላይ ጥንቃቄ የሚያደርግ ነው ይላሉ። ሌሎች ደግሞ እንደ ቀድሞ ጊዜ ውበት ያለው እግር ኳስ ላይ ከማተኮር የቆሙ ኳሶች ላይ ጥገኛ ሆኗል የሚል ወቀሳ ይቀርብበታል። ብራይተንን 1-0 ካሸነፈ በኋላ ወጣቱ አሰልጣኝ ፋቢያን ሁልዝለር የተጫወትነው እኛ ብቻ ነን በማለት አርሰናል ሙሉ 90 ደቂቃውን አሰልቺ እግር ኳስ ሲጫወት ነበር በማለት ኮንነዋል። ነገር ግን እንደዚህ አይነት ትችቶች ለአርቴታም ይሁን ለዓመታት ዋንጫ ላጡት ደጋፊዎች ውሃ የሚያነሱ አይደሉም። አሰልጣኙ የሚከተለው የጨዋታ መንገድ ምንም ይሁን ምን ውጤቱ ይምጣ እንጂ ደጋፊዎቹ ጨዋታው ውብ ሆነ አልሆነ የሚለው የሚያሳስባቸው አይመስልም። ምክንያቱም ማራኪ እግር ኳስ ብቻውን ዋንጫ እንደማይሆን ከአርሰናል ደጋፊዎች በላይ ምስክር ሊኖር ስለማይችል ነው። አርሰናልና አርቴታ በዚህ ልክ ቢተቹም የጨዋታ መንገዳቸው ግን አሰልቺ እንዳልሆነ ቁጥሮች በሚገባ ይናገራሉ። ለማሳያ ያክል በፕሪሚየር ሊጉ 59 ግቦችን በማስቆጠር ከ20ዎቹ ክለቦች በቀዳሚነት ሲቀመጥ የአርሰናልን ያክል በርካታ ግብ ያስቆጠረ ክለብ የለም። በተጨማሪም በሊጉ ዝቅተኛ ግብ የተቆጠረበት ክለብ ነው። ጠንካራ የተከላካይ ክፍል የገነቡት መድፈኞቹ የተቆጠረባቸው 22 ግቦች ብቻ ሲሆኑ ይህም ጥቂት ግብ በማስተናገድ ቀዳሚ ያደርጋቸዋል። የቆሙ ኳሶችን በማስቆጠርም በቀዳሚነት ይቀመጣሉ። የሰሜን ለንደኑ ክለብ ከቆሙ ኳሶች 21 ግቦችን ሲያስቆጥሩ 15 የቆሙ ኳሶችን በማስቆጠር ሁለተኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ ነው። በተጋጣሚ የግብ ግልል ብዙ ኳስ በመንካትም አርሰናል የሚስተካከለው የለም። ይሄም አርሰናል ከሚተችበት በተቃራኒ ማጥቃት ላይ የተመሰረተ የጨዋታ መንገድ እንደሚከተል በቂ ማሳያ ነው። አርሰናል የግብ ዕድሎችን በመፍጠርም ቀዳሚው ነው። የትኛውም የጨዋታ መንገድ የራሱ የሆነ ደካማና ጠንካራ ጎን ቢኖረውም እንደ አርሰናል በተደጋጋሚ ለዋንጫ እየደረሰ ላጣ ቡድን ጥንቃቄን መምረጡ ይበልጥ ወደ ዋንጫ ለመጠጋት እድል የሚሰጠው ይመስላል። አርሰናል ከ22 ዓመታት በኋላ የፕሪሚየር ሊጉን ዘውድ የሚደፋ ከሆነ ማንም ደጋፊ ስለ ግቦቹ ውበት ወይም ስለ አጨዋወቱ አሰልችነት ቅሬታ ያነሳል ተብሎም አይጠበቅም።
ምናልባት እነዚህ ትችቶች ትክክል ከሆኑም ትክክል ሊሆኑ የሚችሉት አርሰናል አሁንም ከዋንጫው ጋር ካልተገናኘ ብቻ ሊሆን ይችላል። በሰሜን ለንደን ቶተንሃም ሆትስፐር ስታዲየም የተካሄደው የፕሪሚየር ሊግ ፍልሚያ የክሪስታል ፓላስን አስደናቂ የትግል መንፈስና የቶተንሃምን አሳዛኝ ውድቀት በጉልህ ያሳየ የሜዳ ላይ ድራማ ነበር። ባለፈው የውድድር ዓመት የኤፍኤ ካፕ አሸናፊው ክሪስታል ፓላስ በመጀመሪያው አጋማሽ በ12 ደቂቃዎች ልዩነት ውስጥ ብቻ 3 ግቦችን ከመረብ በማዋሃድ 10 ተጫዋቾች በቀሩት ቶተንሃም ላይ ያልተጠበቀ የተገላቢጦች ድል ተቀዳጅቷል። ይህ ታሪካዊ ድል ፓላስ በቶተንሃም ሜዳ ተከታታይ የሊግ ድሎችን ሲያስመዘግብ በታሪክ ለመጀመሪያ ጊዜ ነው። ጨዋታው ከመጀመሩ በፊት በወራጅ ቀጠናው አቅራቢያ የሚገኘው ዌስትሃም ፉልሃምን ማሸነፉን ተከትሎ በደረጃ ሰንጠረዡ ግርጌ እሳት ለብሶ ነበር። በዚህ ምክንያት በ2026 ምንም አይነት ድል ላላስመዘገበው ቶተንሃም ይህ ጨዋታ የሞት ሽረት ትርጉም ነበረው። ፓላሶች የጨዋታውን የበላይነትና ጫና ፈጣሪነት ቀድሞ መውሰዳቸውን አሳይተዋል። ቶተንሃም በማቲስ ቴል አማካይነት የራሱን የማጥቃት ምላሽ ቢሰነዝርም የፓላስ ጫና ግን በቀላሉ የሚገታ አልነበረም። በ30ኛው ደቂቃ ሳር ከመረብ ያሳረፋት ኳስ በቪዲዮ ረዳት ዳኛ ጠባብ በሆነ ከጨዋታው ውጪ ውሳኔ ብትሻርም ይህ የፓላስ ኃይለኛ የማጥቃት ጅማሮ ማሳያ ብቻ ነበረች። ከ4 ደቂቃዎች በኋላ ግን የቶተንሃም አጥቂ ዶሚኒክ ሶላንኬ የመስመር ተከላካዩ ያሻገረላትን ኳስ በአግባቡ በመጠቀም ቡድኑን መሪ ማድረግ ችሎ ነበር። ቶተንሃምን ከ11 የፕሪሚየር ሊግ ጨዋታዎች በኋላ ለመጀመሪያ ጊዜ ወደ አሸናፊነት የምትመልሰው መስላት ብትታይም ደስታው ግን የውሃ ሽታ ሆኖ ቀረ። ከግቧ መቆጠር 4 ደቂቃ ብቻ ባልሞላ ጊዜ ውስጥ የተከላካዩ ሚኪ ቫን ዴቪን የኳሷን አቅጣጫ በአግባቡ ባለመገመት ኢስማኤል ሳር ላይ በሰራው ጥፋት ፍጹም ቅጣት ምት ተሰጥቶ በቀይ ካርድ ከሜዳ ሊሰናበት ችሏል። ይህ የቶተንሃም የውድድር ዓመቱ 4ኛ ቀይ ካርድ ቡድኑን ለከፍተኛ ዋጋ የዳረገ ሲሆን ኢስማኤላ ሳር በ40ኛው ደቂቃ የተገኘውን ፍጹም ቅጣት ምት ግብ ጠባቂውን አቅጣጫ በማሳት ወደ ግብነት ቀይሮ ጨዋታውን ወደ አቻ ውጤት መልሶታል። በመጀመሪያው አጋማሽ በተጨመረው የማካካሻ ደቂቃ መጀመሪያ ላይ በጥር የዝውውር መስኮት ቡድኑ የተቀላቀለው ጆርገን ስትራንድ ላርሰን አሁንም ኮከብ ከሆነው አዳም ዋርተን የተሻገረለትን ድንቅ ኳስ በማስቆጠር ፓላስን መሪ አድርጓል። ይህ ግብ ተጫዋቹ ወልቭስን ለቆ ከመጣ በኋላ ያስቆጠረው 3ኛው ግብ ሆኖ ተመዝግቧል። ድንጋጤ ውስጥ ለገባው ቶተንሃም ነገሮች ይበልጥ የከፉት በማካካሻው 7ኛ ደቂቃ ላይ ሲሆን አሁንም በድጋሚ ከዋርተን የተላከችውን የተከላካይ ሰንጣቂ ኳስ ሳር ለራሱ 2ኛ ለቡድኑ 3ኛ አድርጎ ከመረብ አዋህዷል። ይህ የክሪስታል ፓላስ አውዳሚ የ12 ደቂቃ የማጥቃት ማዕበል የቶተንሃምን ደጋፊዎች በከፍተኛ ብስጭት ገና በጊዜ ስታዲየሙን ጥለው እንዲወጡ ያስገደደ ክስተት ነበር። ከዚህ አሳፋሪ ሽንፈት በኋላ ቶተንሃም ከወራጅ ቀጠናው በ1 ብቻ ከፍ ብሎ በ16ኛ ደረጃ ላይ መቀመጥ ሲገደድ፣ በአንጻሩ በሜዳ ላይ ጀግንነት ያሳየው ክሪስታል ፓላስ ወደ 13ኛ ደረጃ ከፍ ብሏል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሀሳባችሁን በኮሜንት አጋሩኝ። ለሌሎች ስፖርት ወዳጆች እንዲደርስ ሸር አድርጉት። ቸር ተመኘን።